ገባኝ ሕፃን በዛ ምድር ላይ ያለው ሕፃናት ሁሉም ሕፃናትም ሽማግሌም ሴትም ወንድም እግዚአብሔርን የማያውቅ ትውልድ ስለሆነ ነው አይደል? ስለዚህ ስላላወቁ ተገደሉ ማለት ነው አይደል? እግዚአብሔር ላይ ስላመጹ ጣዖትን ስላመለኩ ለእግዚአብሔር ቦታ ስለሌላቸው አመለኩ የሚለው የት ጋ ነው? እነዚህ ሕፃናት ልጆች አያውቁም እኮ ገናችን። ስለ ትላልቆቹ አይደለም የምንጠይቀህ፣ ሽማግሌዎች እሺ። ህፃናት እያለ ነው። እነዚህ ኃጢአታቸው ምንድን ነው? ኃጢአታቸው ማለት ነው አሁን እነኛ ኃጢአት እግዚአብሔር ልጅ ከመወለዱ በፊትም እስኪሞት ያለውን የህይወት ወጣ ውረድን እግዚአብሔር ያውቃል ከመወለዱ በፊት ማለት ነው። ገብቶሃል? እኔ ከመወለዴ በፊት እናቴ ማፀን ላይ ከመወለዴ በፊት ምን አይነት ሰው እንደሆንኩኝ እግዚአብሔር ያውቃል ቀድሞውኑ ማለት ነው። ስለዚህ እነኛም ህፃናት ያድጉ እግዚአብሔርን የማይቀበሉ ስለሆነ ነው። ገብቶሃል? ስለዚህ ቢያድጉም ስለማይቀበሉ ግደሏቸው ገና ከልጅነታቸው አለ እግዚአብሔር ማለት ነው አይደል? በዚህ ፍቅሩን ገለጸ ህፃናቶች እንደሚወድ ስላመፁ ነው እግዚአብሔር ስላመፁ ነው እንጂ እዛ ጋ አውድ አለ እኮ አንድ ነገር ውስጥ ላይ ምንድን ነው ችግሩ? ታሪኩ ቢያድጉ ኃጢአትን እንደሚሰሩ ስለሚያውቁ ነው ግደሏቸው ያለው አልኩ። ቢያድጉ ኃጢአትን እንደሚሰሩ ስለሚያውቁ ነው አልኩ። ስለዚህ አያቸው አይደለ? አዎ እግዚአብሔር ያውቃል፣ የነገንም ያውቃል። ስለዚህ ገና ምንም ያላጠፉ ልጆችን ወደፊት ያጠፋሉ፣ ይሄንን ያውቃል በማለት ግደሏቸው ብሎ ፈረደባቸው ማለት ነው። በጣም ያሳዝናል። እሺ እግዚአብሔርን የሰደበ ሰው ፍርዱ ምንድን ነው? ታሪኩ ስለዚህ እግዚአብሔርን የሰደበ ሰው ፍርዱ ምንድን ነው? እግዚአብሔርን የሚሰድብ ሰው ፍርዱ ምንድን ነው? እግዚአብሔርን የሞት ሞት ይገደላል አይደለ? ተወግሮ በድንጋይ ተቀጥቅጦ የጌታ ሰው እሺ። እንደ መጽሐፍ በድንጋይ ብቻም አይደለም፣ በድንጋይ ብቻ አይደለም የሚሞተው ያው ሰው ማለት አንድ ሰው ሞት የሚባል ሁለት አይነትና ሶስት አይነት ሞት አለ። ገብቶሃል? በምድር ላይ ህይወትም ስጋም በኋላ ተብራራልናለህ። ቆይ ጊዜ ይዘህ ማለት ነው። በኋላ ተብራራልናለህ ጊዜ ይዘህ። እሺ ታሪኩ ይሰማል? አቤት ታሪኩ ይሰማኛል። እሺ ሴት ልጅ እንደ ክርስትና ይሰማኛል። አውራ ሴት ልጅ ስታገባ ጊዜ እንደ ክርስትና ድንግልና ከሌላት ተቀጥቅጣ ትገደል ይላል እግዚአብሔር። ምን ትላለህ? ድንግልና ከሌላ አይልም ይላል። ላሳይህ ማስረጃ አሳይ። ድንግልና ከሌለ አይልም። አይዋ እሺ፣ ችግር የለውም አብሽር። ድንግልና ከሌላት ቀጥቅጣቸው ግደሏት ይላል እግዚአብሔር ቃል በቃል እያንዳንዱን ማለት ነው። አብሽራው ድንግል ጌታ ሰው والله اخي سوفي ማንኛውንም ጥያቄ መጠየቅ ትችላለህ። እሺ ታሪኩ ያው እነዚህ ጋር እግዚአብሔር ምን ይላል? እሺ ምን ይላል? ነገሩ ግን እውነት ቢሆን አለ በብላቴናይቱም ድንግልናዋ ባይገኝ ብላቴናይቱን ወደ አባቷ ደጅ ያውጧት። ድንግልናዋ ባይገኝ ማለት ነው። ምን ትደረጋል? እግዚአብሔር በእስራኤልም ዘንድ የማይገባውን ነገር አድርጋለችና በአባቷን ቤት አመንዝራለችና የከተማዋ ሰዎች እስክትሞት ድረስ በድንጋይ ይውገሯት። ድንግልናዋ ካልተገኘ ወግራቸው ግደሏት ይላል እግዚአብሔር። ምን ትላለህ? ድንግልና ካልተገኘ ብቻ አይደለም አመንዝራለችና። ወይ ድንግልና ካልተገኘ የሚል የለም ብለህናል አይደል? ያው ድንግልና ብቻ አይደለም እኮ አመንዝራለችና። ሌላም መጨመር ትችላለህ፣ ችግር የለውም።
ስታገባ ጊዜ ሴት ልጅ ማታ ድንግልናዋ ከሌለ ፍርዱ ምንድን ነው? ድንግልና ብቻ አለመኖር አይደለም። ድንግልና እኮ ድንግልና ከሌለ ማታ ስታገባ ድንግል ከሌላት ፍርዷ ምንድን ነው? ድንግልና ከሌለ ብቻ አላለማ። ድንግልና ብቻ ከሌለ አላለም። ችግር የለም። ያኛውንም ጨምረው። እሺ የምትፈልገውንም ጨምርና ፍርዱ ምንድን ነው ታዲያ? ምን ትደረጋል? እግዚአብሔር በአባቷ ቤት አመንዝራለችና ይላል። እሺ ስለዚህ ምን ትደረግ? በድንጋይ ትወገር እስክትሞት። በጣም ጥሩ። ይሄ ነው። እሺ ሌላ ደግሞ ሴት ልጅ ተቃጥላ ትገደል ያለው እግዚአብሔር ለምንድን ነው? ሴት ልጅ ተቃጥላ ትገደል አለ እግዚአብሔር። ምን ትላለህ? ትቃጠል አንተ እንደው ተስማማለህ? አሁን አያው ሱዬ ተባረክ። ቴንክ ዩ። ማንኛውም ጥያቄ እንዲህ ለመረዳት መጠየቅ ተባረክ ነው የምልህ። ሌላ የለኝምና ለማያውቁትም እኔም አስረዳቸዋለሁ። ገብቶሃል? እኔ እዚህ ጋር ድንግልና የሌለውን ሴት ብቻ አይደለም ግደሉ ያለ፣ በአባቷ ቤት አመንዝራለች። ስለማስረዳት እያወራህ ነው። እስካሁን ያሳየሁህን እንደ ካሳየሁ ከዚህ በፊት አውጥተው ታውቃለህ? ገና በህይወት ዘመንህ እኔ እያሳየሁ ነው። እነዚህ ማለት ነው። ከዚህ በፊት ይህን ጥቅስ አያውቀዋለህ ብለህ አንተ ማለት ነው አይቼው አውቃለህ ብለህ ጭራሽ ስታነብ እኮ እየተንተባተብክ ነበር። ጭራሽ እኔ አውቃለሁ በዮሐንስ ከተፈጠርክ አይተኸው አታውቅም። አንድ ጥቅስሽ ልጠይቅህ አንተ የት እንዳለ ማንበብ አንድ ለምሳሌ እኔ ለምሳሌ ማንበብ ላይ ታይለንት ሊኖረኝ ላይኖረኝ ይችላል አይደለም። እሺ አንተ ከዚህ በፊት አንብበው ታውቃለህ? ማስረዳት ከዚህ በፊት አይተኸው ታውቃለህ አታውቅም? ቅድም ያሳየኸው እስኪ ማል አንተ ነው ይሄንን ጉዳይ አይተኸው ታውቃለህ? ከዚህ በፊት አንብበው ታውቃለህ? መጽሐፍ ቅዱስ ላይ ይሄንን ቦታ ህፃናቶቹን ግደሉ ያለው እኔ ቅድሙ። አዎ አይተኸው ታውቃለህ? ከዚህ በፊት አይተኸው ታውቃለህ? ህፃናቶቹን ግደሉ የሚለው ጥቅስ። ኦኬ በቃ እሺ። የሆነ ማብራት ስለሌለ ኔትወርክ ይቆራረጣልና ነገ እናወራለን። እሺ ኧረ አይቆረጥም። እስካሁን እኮ እያወራህ ነበር። ሶሪ። አይ ችግር የለውም። አሁን ቤተሰቦችን እየተቆጡ ስለሆነ ነው። ሶሪ። እና ትንሽ ሰዓቱ ስላለፈ ነው። ቀን ላይ የፈለገውን ጥያቄ ጠይቀኝ፣ እኔ ቃል እገባላለሁ። ችግር የለም። ማማራለን። እሺ ዴቭ ሰላም ነው? ወይም ኢትዮጵያ እንዴት ነው? እሱ ሰላም ነው? አለን። ጥያቄ ነበር። እሺ ጥያቄ ምንድን ነው? ቁርአን ያለ ቃል ነው? ጥያቄውን ጨርስ ሙሉ፣ ከዛ በኋላ መመለስ እችላለሁ። እሺ ቁርአን ያለ ቃል ነው? እቺን አንዴ መልስልኝና ወደ ጥያቄው ልገባ ስለሆነ። እሺ ቁርአን ያለ ቃል። ሐዲስስ? ሐዲስ ከአላህ ዘንድ ነው መልእክቱ። ቃሉን ግን ነብዩ ሰለላሁ ዐለይሂ ወሰለም ናቸው የተናገሩት። ኦኬ የቁርአን ጽሑፍ ቃል በቃል ነው ማለት ነው የተጻፈው? ሙሐመድ የአላህ መልክተኛ መሆኑ በቁርአን ላይ አለ? አለ። እሺ እሱን የተከተለ ነው ጀነት የሚገባው የሚልስ አንድ ላይ ነው ያለው ወይስ እንዴት ነው? እነዚያ በእኔ አምነው መልካምን የሰሩ ገነት ይገባሉ ይላል። በአላህ ማመን ደግሞ እርሱ በላከው መልእክተኛነቱን አምኖ መቀበል ነው። አላህ ቃሉ ላይ ሲናገር ይላል ፈአሚኑ ቢላሂ ወረሱሊሂ ወኑር ለዚ አንዘልና ይላል። በእኔ በአላህ እመኑ እንዲሁም ደግሞ በመልእክተኛዬም መልእክተኛነቱን እመኑ ተቀበሉ ይላል። እዚያ ነው ጀነት የሚገቡ ሰዎች የሚድኑትን። ፈለዚነ አመኑ ቢሂ ወዐዘሩሁ ወነሰሩሁ ወተበዑ ኑር ለዚ እንዚለ መዐሁ ኡላኢከ ሁሙል ሙፍሊሑን ይላል። እነዚያ በእርሱ ያመኑ እነሱ ናቸው የሚድኑት ይላል።
በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኛነት ነብይነት ማመን ማለት ነው። አምላክን አምላክ አላህ ሱብሓነሁ ወተዓላ አንድና ብቸኛ እውነተኛ አምላክ ነው ብሎ ማመን ነው። እርሱ መልእክተኛው መሐመድ ሰለላሁ ዐለይሂ ወሰለም ናቸው ብሎ ማመን። ለዚህ ጀነት ይገባል ሰው። እሺ ኦኬ። ማለት ሙሐመድ የሚል ቃል በቃል እየተናገረ ነው እንደዛ የሚለው ወይስ? አዎ ሙሐመድ እያለ አላህ ሱብሓነሁ ወተዓላ ስማቸውን እያነሳ ይናገራል እኮ። አሁን ባልከው ላይ ሙሐመድን ተናግሮ ነው? አዎ ይኸውልህ ወገናችን ጥቅል ቃል አላህ ሱብሓነሁ ወተዓላ ይናገራል። ያመኑ ይልና ገነት ይገባሉ ይላል። በምን ማመን የሚለውን ደግሞ በእኔ በአላህ በአምላካቸው ያመኑ መልእክተኛ ሙሐመድን ሰለላሁ ዐለይሂ ወሰለም ያመነ እያለ ደግሞ ይናገራል። በእርሱ እመኑ እያለ ይናገራል።